የማይታወቁ በራሪ አካላት ወይም ደግሞ ዩፎስ እና ከምድር ውጭ ያሉ ፍጥረታት ወይንም ደግሞ ኤሊያንስ ወደ አእምሯችን መምጣታቸው አይቀርም። በአሜሪካ ኔቫዳ የኒውክሌር የሙከራ ፍንዳታ ከተከሰተ ከጥቂት ሴኮንዶች ውስጥ የሳህን ቅርጽ ያለው አንድ አካል ከሰማይ ወደ ታች ሲወርድ ታየ። እናም ወደ ደቡብ ወደ ላስ ቬጋስ አቅጣጫ በመሄድ በተራራማው አካባቢ ጠፋ። በአሜሪካ መንግስት ሚስጥሩ የተጠበቀ እና ወታደራዊ የሙከራ አውሮፕላኖች መፈተኛ ብቻ ነው ተብሎ ቢነገርም፣ ነገር ግን የምስክሮች መግለጫዎችና ሚስጥራዊ ሰነዶች ግን እዚህ ቦታ ላይ የተለየ ነገር እንዳለ ያረጋግጣሉ። የዛሬ ቪዲዮአችን ኤሪያ 51 የተመሰረተበትን እውነተኛ ምክንያት እና የኤሪያ 51 ሳይንስ ባለሙያዎችና የአሜሪካ ባለስልጣናት ከአንድ ባዕድ ፍጡር ኤሊየን ጋር የተደረገው ሚስጥራዊና እጅግ አስገራሚ ቆይታ እንመለከታለን። ኔቫዳ ያካፍላታ ግንቦት 19 ቀን 1953 ከጠዋቱ 11 ሰዓት ከ5 ሆኗል። አፕሹት ኖት ሆል በሚል የሚስጥር ኮድ ስም ከሚደረጉ ተከታታይ የኒውክሌር ሙከራዎች አንዱ ይጀምራል። ፍንዳታው ከተከሰተ በጥቂት ሴኮንዶች ውስጥ ያልተለመደና ከሰማይ በፍጥነት ወደ ላስ ቬጋስ አቅጣጫ ሲወርድ የዲስክ ቅርጽ ያለው አንድ ነገር ታየ። ከዚያም ወደ ተራሮች ውስጥ ገብቶ ጠፋ። ይህ ክስተት ከተከሰተ ከ2 ቀናት በኋላ የመንግስት ባለስልጣናት ሚስጥራዊ በሆነ መንገድ አንድ የሳይንቲስቶች ቡድን ሰበሰቡ። የተሰጣቸውም የማወቅ ጉጉት ያለው ስራ ነበር። ከኒውክሌር ሙከራ ስፍራው በ175 ማይል ርቀት ላይ በሚገኘው ኪንግማን አሪዞና ዳርቻ ላይ የወደቀውን ያልታወቀ የሚበር አካል ወይም ደግሞ ዩፎ እንዲያጣሩ ተመደቡ። 40 የሚሆኑ መሐንዲሶች አውቶቡስ ተሳፍረው ከፊኒክስ ወደ ኪንግማን የ3 ሰዓት ተኩል ረጅም ጉዞ አደረጉ። ወደ ቦታው ሲደርሱ ሌሊት ነበር። በራሪ ሳህኑ ወይም ደግሞ ዩፎ በሁሉም ማዕዘናት የጦር ፖሊሶች ተጠብቆ አገኙት። 40 ጫማ ዲያሜትር ያለው የዲስክ ቅርጽ ያለው ይህ ነገር ፍጹም ያልተጎዳ እና አንድም ጭረት አልነበረበትም። ከዚህ በራሪ ሳህን ጋር የተያያዙ 4 ፍጥረታት ወይም ደግሞ ኤሊየንስ አብረውት አሉ። እነዚህም በኒውክሌሩ የተመቱ የዩፎ ፍርስራሾች እና ኤሊየኖች ወይም ደግሞ ፍጥረታት ወደ ግሩም ሐይቅ ተላኩ። ግሩም ሐይቅ በኔቫዳ የሚገኘው ኤሪያ 51 አካባቢ ነው። ኤሪያ 51 ገና ባዶ በነበረበት ጊዜ በኔቫዳ በረሃ መሃል ያለው አካባቢ እጅግ በጣም ራቅ ያለ ስለነበረ በራሪ ሳህኑና ባዕዱን ወደዚያ ወሰዱ። ከዚያም በተራራዎች ቀለበት ውስጥ ተደብቆ ኤሪያ 51ን በዙሪያው ገነቡ። በዚህም አማካኝነት ኤሪያ 51 በዚያው አካባቢ እንዲገነባ ሊሆን ችሏል። ኤሪያ 51 ሚስጥራዊ ወታደራዊ ጣቢያ ሲሆን የባዕዳን ቴክኖሎጂ ማስረጃዎችን የያዘ እንደሆነም ይታወቃል። አሁን ደግሞ ከ1953ቱ የኪንግማን አደጋ የተረፈውን ጄሮድ የተባለውን ኤሊየን እንመለከታለን። ይህ ፍጡር በኔቫዳ በረሃ ውስጥ በሚገኘው እጅግ ሚስጥራዊ በሆነው ኤሪያ 51 ውስጥ ከተያዘ በኋላ የአሜሪካ መንግስት ከእርሱ ጋር በቀጥታ አብሮ መስራት ጀመረ። የጄሮድ ዋና ተልዕኮ ስራ ሪቨርስ ኢንጂነሪንግ የሚባለው ሂደት ነው። ይህ ማለት ባጭሩ የዩፎውን ፍርስራሽ መመርመር፣ ከሰማይ ተከስክሶ የወደቀውን የባዕድ በረራ ሳህን የሚሰራበትን መንገድና ያልተለመዱ ቴክኖሎጂዎችን ለምሳሌ ስበትን መቋቋም የሚችሉበትን ዘዴ መተንተንና እንዲተነትንላቸው ማስረዳት ነው ወይም ደግሞ መጠየቅ ነው። በዚሁ በኤሪያ 51 የተያዘውና በአሜሪካ መንግስት ቁጥጥር ስር ያለው ኤሊየን ጄሮድ ዋና ተልዕኮ እና ስራው ሪቨርስ ኢንጂነሪንግ የሚባል ሂደት ነበር። እንዲሁም ደግሞ ባዕዳኑ የተጠቀሙበትን ያልተለመደ የኢነርጂ ምንጭ ወይም ደግሞ የመቆጣጠሪያ ስርዓት ሰው ልጆች እንዲያስረዳ ነው ኤሊየኑን የያዙት። ይህን የላቀ እውቀትና ቴክኖሎጂ በመጠቀም የአሜሪካ ወታደራዊ አውሮፕላኖችና መሳሪያዎች በተመሳሳይ ወይም በተሻለ መንገድ እንዲገነቡ ለአሜሪካ መሐንዲሶች ምክር መስጠትና መምራት ነው። ስለዚህ ጄሮድ የመጣው አሜሪካ ከሱ በተገኘው ቴክኖሎጂ የላቀ ወታደራዊ ጥቅም እንድታገኝ የሚረዳ የባዕዳን ወይም ደግሞ የኤሊየኖች አማካሪ ሆኖ ነበር። ይህ ሂደት ለበርካታ ዓመታት እንደቀጠለ የነበሩ ባለሙያዎች ይገልጻሉ። እስካሁን ያየናቸው ማለትም ስለ ዲስክ ቅርጽ ያለው ዩፎ መገኘትና በቦታው መያዙን እንዲሁም ደግሞ አብረውት ስለመጡት ኤሊየኖች፣ ከዛ ውስጥ ደግሞ ከኒውክሌር ፍንዳታው የተረፈው ጄሮድ የተባለው ኤሊየን ያለውን ሚስጥር እውነት ነው ወይም ደግሞ አፈ ታሪክ ነው የሚለውን ምስክርነት ደግሞ በሚቀጥለው እንመለከታለን። የካፒቴን ቢል ሃውስ ምስክርነትን ስንመለከት የቀድሞ የባህር ኃይል አብራሪ የነበሩት ካፒቴን ቢል ሃውስ በኋላ ላይ ለአሜሪካ የአየር ኃይል በአውሮፕላኖች ላይ የሙከራ ምርመራዎችን ያደርጉ ነበር። በ1960ዎቹ አጋማሽ ወደ ኤሪያ 51 ተመድበው ነበር። እሳቸው እንደሚሉት በኪንግማን አሪዞና ወድቋል የተባለውን በራሪ ሳህን ብቻ ሳይሆን ከጄሮድ ጋርም ቀጥተኛ ግንኙነት ነበራቸው። ካፒቴን ዩሃውስ ከባዕድ ፍጡር ጋር ለመገናኘት የረጅም ጊዜ ዝግጅት አድርገን ነበር። እኔም ጄሮድ ብዬ እጠራው ነበር። ይህን ስም የሰጠውም የቋንቋ ሊቁ ነው። እናም ጄሮድ የተባለው ኤሊየን ያወራ ነበር፣ ልክ እንደ ሰው ያወራ ነበር። የነገሩትን የሚደግም የሚመስል ነገርም አለው። ጥያቄዎችንም ለመመለስ ይሞክራል። የምህንድስና ወይም የሳይንስ ምክሮችን ይሰጣል። ዳምቡሽ ሌላ ምስክር ሲሆን ጄሮድ ጤናማ ሆኖ እንዲቆይ ለማድረግ ለዓመታት ይንከባከብ የነበረ ማይክሮባዮሎጂስት ነበር። ሁለቱም ምስክሮች ጄሮድ በኤሪያ 51 ውስጥ በሚስጥር የመሬት ውስጥ ክፍል ተጠብቆ ይኖር እንደነበረ ተናግረዋል።
ከፕሬዝዳንት ጋር የተደረገውን ስብሰባ ስንመለከት ከ1950ዎቹ ጀምሮ የአሜሪካ መንግስት ከጄሮድ እና ከሌሎች የባዕድ ፍጡራን ወይም ደግሞ ኤሊየንስ ጋር ተገናኝቶ ይሰራል የሚል ሚስጥር በየጊዜው ይወጣል። ከእነዚህ ውስጥ አንዱ ቫሊየንት ተርቶር የተባለ ሌላ ፍጡር ነው ወይም ደግሞ ኤሊየንስ ነው። ታሪኩ የመጣው በፔንታጎን ውስጥ ከፍተኛ ሚስጥር ይዘው የነበሩ ቄስ ቻፕሊን ፍራንክ ስትሬንጅስ ነው። በ1957 አንድ ዩፎ ከዋሽንግተን ዲሲ አቅራቢያ በቨርጂኒያ ያረፈ። የፖሊስ መኮንኖች ሲጠሩ የሰው መልክ ያለው አንድ ኤሊየን ወጣና ያኔ ከነበሩት ፕሬዝዳንት አይዘንዋር ጋር መገናኘት እንደሚፈልጉ ተናገረ። ቶር በቀጥታ ወደ ፔንታጎን ተወስዶ ከፕሬዝዳንቱ ጋር ተገናኘ። አልፎ ለፕሬዝዳንት አይዘንዋር እና ለአሜሪካ መንግስት ምክር ይሰጥ እንደነበር ይናገራል። ዋናው መልእክቱ ስለ ኒውክሌር ጦር መሳሪያ አጠቃቀማችን ያለውን ከፍተኛ ስጋት መግለጽ ነበር። ቶር የባዕዳን ወይም ደግሞ የኤሊየኖች አምባሳደር ሆኖ አልፎ አልፎ ለፕሬዝዳንት አይዘንዋር እና ለአሜሪካ መንግስት ምክር ይሰጥ እንደነበር ይነገራል። ክላረንስ ኬሊ ጆንሰን የሎክሂድ አውሮፕላን ኮርፖሬሽን መሐንዲስና የስታንክ ወርክስ ምስጢራዊ የምርምር ቡድን ኃላፊ ነበር። እንደ ዩ2 ስፓይ አውሮፕላን ያሉ አውሮፕላኖችን በመንደፍ በአቪዬሽን ዓለም እጅግ እውነተኛ አስገራሚ ታሪኮችን የሰራ ሰው ነው። በታህሳስ 16 ቀን 1953 ጆንሰን በአጎራ ካሊፎርኒያ ውስጥ እጅግ በጣም ያልተለመደ እና ሊገለጽ የማይችል የበረራ አካል አየ። እሱ ያየውን በወቅቱ ከሚያውቀው ቴክኖሎጂ ሁሉ የተለየ እንደሆነ ይገልጻል። ጆንሰን የዩፎ እይታውን ሪፖርት ቢያደርግም ከ2 ዓመት በኋላ አሜሪካ እጅግ ሚስጥራዊ የሆነውን ወታደራዊ መሰረት ወይም ደግሞ ኤሪያ 51 በማቋቋም ቁልፍ ሚና ተጫውቷል። ኬሊ ጆንሰን የኤሪያ 51ን ቦታ እንደ ጥሩ ስትራቴጂካዊ ስፍራ ለይቶ ያወቀ ሰው ነበር። ኤሪያ 51 የተመሰረተው የሙከራ አውሮፕላኖችን ለመሞከር ነው ወይንስ ኬሊ ጆንሰን ያየውን የባዕድ በራሪ ሳህን ቴክኖሎጂ ወደኋላ ወይም ደግሞ ሪቨርስ ኢንጂነሪንግ ለማድረግ ለመሞከር ነው? በነጮች 2018 ኤሪያ 51 ዙሪያ የነበሩ የማዕድን ባለሙያዎች ስለ ሚስጥራዊ የመሬት ውስጥ ዋሻዎችና መሰረቶች መኖራቸውን መርምረዋል። ኤሪያ 51ን በጎግል ካርታዎች ላይ የሚያዩት የ1950ዎቹ እና 60ዎቹ እንዲሁም 70ዎቹ ብቻ ነው። ከዚያን ጊዜ ጀምሮ ወደ ታች ወርደዋል። የሚያደርጉት ነገር ሁሉ ከመሬት በታች እንደሆነ ይገልጻሉ። የመሬት ውስጥ ስራ ሲስፋፋ የሚወጣው አፈር ወዴት ይሄዳል የሚለውን ደግሞ ስንመለከት አፈሩ በአካባቢው ወደሚገኙ ማዕድን ማውጫዎች እየተወሰደ ሂፕ ሊቺንግ በሚባል ዘዴ ይጠፋል። ይህ ዘዴ በመቶዎች የሚቆጠሩ ጫማ ከፍታ ያለው ድንጋይ እስከ መጨረሻው ድረስ ምንም እንዳይመስል ያደርገዋል። የኤሪያ 51 ሚስጥር ተጠብቆ እንዲቆይ የአካባቢው የማዕድን አውጪዎች የዝምታ ገንዘብ ይሰጣቸው ነበር። የመሬት ውስጥ መሰረቶችን ስንመለከት ኤሪያ 51 የተገናኘባቸው ሰፊ የመሬት ውስጥ መሰረቶችና ዋሻዎች አሉ። መጀመሪያ ላይ ይህ የተገነባው ከሶቪየት ህብረት የኒውክሌር ጥቃት ለመጠበቅ ቢሆንም አሁን ግን ለሌላ ዓላማ ነው የሚያገለግለው። ሚስጥራዊ የመሬት ውስጥ ባቡር ስርዓት ከኮሎራዶ ስፕሪንግስ በሚገኘው ሼን ተራራ ተነስቶ ወደ ዱልስ ኒው ሜክሲኮ፣ ወደ ሮዝዌል እና በመጨረሻም ወደ ኤሪያ 51 እንደሚዘልቅ ይነገራል። ይህ ሁሉ መሬት ውስጥ የሚገኙ አስገራሚ ዋሻዎች የሚገናኙበት የኤሪያ 51 ትልቅ ሚስጥር ነው። አሁንም ድረስ በይፋ እንደዚህ አይነት ነገሮች በግልጽ አይወጡም በአሜሪካ መንግስት። ነገር ግን ከኤሪያ 51 የሰሩ ሰዎች በኢንተርቪው ያደረጉትን እጅግ በጣም አስገራሚ እና ለማመን የሚከብዱ አነጋጋሪ የሆኑ ጉዳዮችን እስካሁን አይተናል። እናንተ ስለ ኤሪያ 51 ሚስጥራዊ ቦታ ምን ትላላችሁ? ሀሳባችሁን በኮሜንት ጻፉልኝ። ሚስጥራዊ የሆኑ የመንግስት መሰረቶች፣ የተደበቁ ባዕዳን ፍጥረታት እንዲሁም ሌሎችን አስገራሚ ስለ ኤሪያ 51 ለብዙ አስርት ዓመታት የያዘው ሚስጥር ከምንገምተው በላይ ጥልቅና እጅግ አስደንጋጭ ሊሆን ይችላል። ስለ ኤሪያ 51 ሀሳባችሁን በኮሜንት ጻፉልኝ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በሌላ አሪፍ ቪዲዮ እስክመለስ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክ አድርጉ። ሰላም ሁኑ።